በእመቤታችን ጾመ ፍልሰታ የምትሰሯቸው ስህተቶች እነግራቸዋለሁ። እናንተ ደግሞ ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ጀምሩት። እንግዲህ የቃሉ ትርጉም በመጀመሪያ ፍልሰታ ማለት ወደ አማርኛ ትርጉሙ ስናየው ፈለሰ ወይም ደግሞ ተሰደደ፣ ከአንድ ቦታ ወደ ሌላ ቦታ ተዛወረ። ለምን እንደዚህ ተባለ ብለን ስንመለከት እንግዲህ እመቤታችን ቅድስት ድንግል ማርያም 64 ዓመቷ በጥር 21 ቀን ስታርፍ አይሁድ በመቀኝነት እመቤታችን ቅድስት ድንግል ማርያም እንደ አምላካችን እንደ ኢየሱስ ክርስቶስ ተነስታለች ወይም ደግሞ ትነሳለች ብለው ሐዋርያት እንዳያስተምሩ ብለው አይሁድ ስጋዋን ለማቃጠል አሰቡ። ይህን ማሰባቸውን አውቆ አምላካችን ኢየሱስ ክርስቶስ ቅዱሳን መላእክትን ወደ ምድር ላካቸውና የእናታችን የቅድስት ድንግል ማርያምን ስጋ ከምድር ወደ ኤደን ገነት ወስደው በዕፀ ሕይወት ስር አኖሩት። ሐዋርያት እመቤታችን ስጋ የት እንደደረሰ እግዚአብሔር እንዲገልጥላቸው፣ ቶማስ ደግሞ ከሀገረ ስብከቱ ከሳውዲ ወደ ኢየሩሳሌም ወደ ጌቴሴማኒ እየተመለሰ ነበርና እንግዲህ ሐዋርያት ስጋዋን ከፍነዋል፣ በሰበን ማለት ነው። ደመና ሲመጣ ቶማስ ሰበኗን ተቀብሎ ይዞ መጥቷል ማለት ነው፣ ወደ ጌቴሴማኒ ማለት ነው። በዚያን ጊዜ እንግዲህ ቅዱሳን ሐዋርያቱ ቶማስ ያየውን ለምንኛስ አናይም በማለት በነሐሴ 1 ቀን በሁለቱ ሱባኤ ከፍለው ለመጾም ተገደዋል ማለት ነው። መቼ ዓመተ ምህረት ጾሙ ተጀመረ ወይስ እነማን ጀመሩት የሚለው ጾሙን ለመጀመሪያ ጊዜ የጾሙት እንግዲህ ቅዱሳን ሐዋርያት ናቸው ማለት ነው። ለምን? የእመቤታችን የቅድስት ድንግል ማርያምን ተነስታ ማድረጓን ለማየት 49 ዓመተ ምህረት ነው ይህ ታሪክ የተደረገው ማለት ነው። የተጀመረውም ጾሙ በ49 ዓመተ ምህረት ነው እመቤታችን ያረፈችው። ቅዱሳን ሐዋርያቱም ደግሞ ጾሙን የጀመሩት በ49 ዓመተ ምህረት ከዛሬ ስንት ዓመት በፊት ማለት ነው? 1969 ዓመት ማለት ነው። 1969 ዓመት ቅዱሳን ሐዋርያት እመቤታችን ማድረጓን ለማወቅና ለማየት ጾሙን ጀምረውታል ከነሐሴ 1 ጀምሮ። ቦታው ደግሞ የጾሙበት ቦታ ጌቴሴማኒ ተብሎ በሚጠራ ቦታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት በዓመት ውስጥ 7 አጽዋማት አሉ። ከነዛ ውስጥ ከሰባቱ መካከል አንደኛው ነው ማለት ነው። ስለዚህ በዚህ ጾም ማድረግ ያለብን ነገር ምንድነው? ቅዱሳን ሐዋርያት የእመቤታችን ዕርገት ለማየት እንደዚህ ከጾሙ 15 ቀን ከጾሙ እንግዲህ እኛ ደግሞ ሕይወታችን እንዲስተካከል፣ ስራችን እንዲባረክ፣ እንዲሁም ደግሞ ሀገራችን ሰላም እንዲሆን መጾም መቻል አለብን። ጸሎት መጸለይ አለብን። እመቤታችን ውዳሴ ማርያም፣ ውዳሴ አምላክ የተለያዩ ጸሎቶችን ልንጸልይ ይገባል ማለት ነው። ዝም ብለን እንደው ጾመ ፍልሰታ ብቻ እያል ዓመቱ ሁሉ የምናሳልፈው ከሆነ ምንም ዋጋ የለንም ማለት ነው። በዚህች ጾም ሁላችንም ቂም በቀል ትተን ሌላ ሐሳብ ትተን ሁላችንም ወደ ቤተ ክርስቲያን ወደ እግዚአብሔር ልባችን አድርገን በአንድ በመሆን እግዚአብሔርን እያሰብን ሀገራችን ሰላም እንዲሆን እኛም ደግሞ የበረከት ተሳታፊ እንድንሆን እግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። ክፉ አይንካችሁ።